ዶክተር አብርሃም እባላለሁ። ታላቅ ሥራ ላይ ነኝ። ሀገር የማያልቅ ሕንፃ ነው፣ ሁሌም በግንባታ ላይ። በታላላቅ ዩኒቨርሲቲዎች እየተዘዋወርኩ አስተምሬያለሁ። ያለኝን ዕውቀትና ሰፊ ልምድ በማየት የሀገር ግንባታ የሚል ምክረ ሐሳብ እንዳዘጋጅ ሕዝብና መንግሥት ዕድሉን ሰጥቶኛል። የትላንት ባለ ሀገሮች ዛሬ ድረስ ገንብተውልናል። የሀገሬ ነገስ ምን ይምሰል? ልጄ ናት፣ በስተርጅና የወለድኳት የእናቷ ምትክ። ዓለሜ እላታለሁ። በዚህ ታላቅ ሥራ ተጠምጄ በረፍት ሰዓቷ ከኔ ጋር እንድትጫወት አላደረግኩ። አባ ለትንሽ ጊዜም ቢሆን ብቻዋን ያጫወታት ታብሌት ዘጋ። አባ ተው ዘጋብኝ። አጫውተኝ። ቆይ በኋላ፣ አሁን ሥራ ላይ ነኝ። እሺ ወጥቼ ልጫወት? አይ አይሆንም። ይሄንን ቆራረጥልሽና አንቺ በፕላስተር ታገናኘዋለሽ። እሺ መሳቢያው ጋር ትሄጂና ፕላስተር አለልሽ። ይሄንን በፕላስተሩ አንድ ላይ አገጣጥመሽ እኩል አድርገሽ ታመጫዋለሽ። እሺ ፕላስተሩ እንትኑ ጋር አለልሽ፣ መሳቢያው ጋር አለልሽ። እሺ እንዳትረብሸኝ በመስጋት በልጅ አእምሮዋ ገጣጥማ እስክትጨርስ ትቆያለች ብዬ የኢትዮጵያን ካርታ ቆራርጬ ሰጠዋት። ሀገር እንዴት ይገነባል? ኢኮኖሚን ከፍ ሊያደርጉ የሚችሉ ሐሳቦችን በማፍለቅ፣ ቅንጡና ዘመናዊ መኪናዎችን በማስገባት፣ ትልልቅ ፋብሪካዎችን በመገንባት ሀገር ይገነባ ይሆን? አባ ጨረስኩ። ሚጣ አስተካክለሽ ጨርሽሽ። እንዴ ልክ እኮ ነኝ። በደንብ አስተካኪ። እንዴት ቀሎሽ ሰራሽው? አባ ቀላል እኮ ነው እኮ። እንዴት ቀለልሽ? በመጀመሪያ የእናትየውን ፎቶ ሳልኩ። እሺ ከዛ የኢትዮጵያ ካርታ ታስተካከለልኝ። ያለ እረፍት ያሰብኩበትን ጥያቄ እንዳትረብሸኝ ያራኳት ልጄ እንደ ቀልድ በሰጠኋት ሥራ መለሰችልኝ። በሕይወቴ ብዙ ውጣ ውረድን አልፌያለሁ። ሁሉም የየድርሻውን አስተምሮኛል። የዓለሜን ያክል ያስተማረኝ ግን የለም። እውነቷን ነው ልጄ። አገር በሰው ይሰራል፣ ሰውን መገንባት ይቀር።